የሚቀጥለው ሳምንት ጀምሮ ያለን ጉባኤ እዚህ ነው የሚሆነው። ግቢው አሁን በትክክል በአጥር ያለው 1700 ካሬ ሜትር ነው። ለ20 ዓመት የሙሉ ወንጌል ገስት ሃውስ ሆኖ ሲያገለግል የነበረ ነው። ሰፊ የሆነ የቡና ተክል ነው እንዳለ ፍሬ አፍርቶ የምታዩ በጣም የሚገርም ሆኖ ነው እግዚአብሔር እንግዲህ ይሰጣል። ይሄኛው አዳራሽ ነው። ለተለያዩ ነገሮች መጠቀም የምንችልበት ቦታ ነው። በጣም የሚደንቅ ነው። ይሄ እዚህ ጋር ፊት ለፊት የምታዩ የገስት ሃውስ ውስጥ የነበረ 3 ሽንት ቤት፣ 3 ሻወር፣ 3 ሽንት ቤት፣ 3 ሻወር አለ። አጠቃላይ 6 ሽንት ቤትና 6 ሻወር አለው ማለት ነው። እና እዚህ የነበሩ ሰዎች በእንደዚህ አይነት ነገር ነበር ሲያሳልፉ የነበሩ። እዚህ ጋር 1-2 ክፍል አለ። እዚህ ጋር ደግሞ 3-4 ክፍል ከስር አሉ ማለት ነው። የግቢው ሁኔታ በእንደዚህ አይነት መልኩ ገና ሰፊ ነው። እዛ ድረስ አለው ብዙ ስራ ይፈልጋል። መንጠር ብዙ ነው እንትኑ። እዚህ ውስጥ እንግዲህ ብዙ ሀሳቦች ይወጣሉ። እንግዲህ እዚህ ውስጥ ከዚህ ጀምሮ ብዙ ክፍሎች አሉ። የገስት ሃውስ እንዲሆን ለገስት ሃውስ የሚሆን ቦታ ያላችሁ ይሄ ነው።